ኢትዮጵያ ውስጥ ልጆቻችሁን ቼክ አድርጓቸው፣ ስልኮቻቸውን ተቀብላችሁ ለማየት ሞክሩ። ነገር ግን የተረፍን አይመስለኝም። አውሬው ልጆቻችንን ወስዷቸዋል። ህፃናት ብቻ ሳይሆኑ ትላልቆቹ ነውረኞች፣ በተለይ ቲክታከሮች የሚባሉት ሁሉንም ማለት አይደለም፣ የሌለ ዓለም ውስጥ ተገብቷል። የሌለ ዓለም ውስጥ ተገብቷል። በጣም 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 የሚዘገንን ነገር ነው የምነግራችሁ። ማመን አልቻልኩም። እመጣበታለሁ። እስከ ጥግ ድረስ ሄጄበታለሁ። ወራትን የፈጀ ነው። ለምን እዚህ ውስጥ እንደተገባም አላውቅም። የናይት ክለብ ባለቤቶች የሚሰሩትን ነገር ብታዩ ትገረማላችሁ። የአዲስ አበባ ፖሊስ፣ የፌዴራል ፖሊስ እና የናይት ክለብ ባለቤቶች እንዲህ ምን አይነት ቢዝነስ እንደሚሰሩ አሳያችኋለሁ። ከነሰዎቹ ከነስም ዝርዝራቸው ማለት ነው። እና ያለው የሐሺሽ ንግድ እና በዚህ የሐሺሽ ንግድ ምክንያት ወጣቶች በተለይ ተማሪዎች የ17 የ18 ዓመት ህፃናት የሉም ማለት ትችላላችሁ። የሉም ማለት ትችላላችሁ። መጀመሪያ ከናይጄሪያ ነበር የሚመጣው። እሱ ብዙ ተነቅቷል፣ ግን አሁንም ያልፋል። በአየር መንገዱ የቁጥጥር አካባቢ ያሉ ሰዎች በጣም ቱቲ ሀብታሞች ናቸው አሉ። የዝውውሩ አደገኛ ሁኔታ ደርሷል። አሁን ናይጄሪያኖቹ ሲጠረጠሩ በሴኔጋል ማንነት ያላቸው በሴኔጋል ፓስፖርት አዲስ አበባ ደንበኛ የእጽ ማዘዋወሪያ ቦታ ሆናለች እና ሲያዙም ደግሞ ቀጥታ ፖሊስ ነው የሚረከበው። ፖሊስን ደግሞ የሚረከቡ ወጣቶች አሉ። እነዚህ የሚረከቡ ወጣቶች ደግሞ በኪሎም በግራምም ለምሽት የጭፈራ ቤት ለክለብ ባለቤቶች ነው የሚሰጧቸው። እነዚህ የክለብ ባለቤቶች ደግሞ ለባለሀብቶች፣ የዘመኑ ባለሀብቶች አሉ አሁን ብር መጣያ ያጡ፣ ለእነሱ ይሰጧቸዋል። አንድ ወንድ 3 የ17 የ16 ዓመት ህፃናትን ይዞ ይገባል። እና ምንድነው መንግስትስ ብዬ በጣም ለመናገር ፈልጌ ነበር። መንግስትማ የሚለው በሆነ ነገር መታወቅ አለብን ወይ እንደ ባንኮክ ወይ በምናምን መታወቅ አለበት። ይህን ሁሉ ሌክዠሪየስ መዝናኛ ማረፊያ ሰርተን ቱሪስቱ ካልመጣ ምንድነው የምናደርገው? ቱሪስቱ ደግሞ የሚመጣው እዚህ ለጾም ለጸሎት አይደለም። ቱሪስቱ መምጣት ያለበት የሚፈልገውን ነገር ለመፈጸም ነው። ስለዚህ የሚፈልገውን ነገር ለመፈጸም ደግሞ ይሄን አስሮ የያዙትን ባህሎች ማስወገድ አለብን። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትና እንደ ቀደመው የእስልምና እምነት አይነቶቹን ባህል መስበር አለብን ነው የሚሉት። በቪዲዮ ላይ የማያቸው እና በሊንኩ ገብቼ ያየኋቸው በሙሉ በአብዛኛው ሙስሊሞችም አሉበት። ማተብ አንገታቸው ላይ ያጠለቁ ሴቶች ይበዛሉ። በእውነት በጣም ይበዛሉ። ማተብ አንገታቸው ላይ ያጠለቁ ሴቶች ይበዛሉ። እኔ በጣም ነው ያዘንኩት። ሰዎች ደፍረው ራሳቸውን ተራክቦ ሲፈጽሙ፣ ዝሙት ሲፈጽሙ መቅረጽ መቻላቸው፣ ወንድም አላቸው እህት አላቸው፣ በጣም ይዘገንናቸዋል። ጨክኜ ነው የምነግራችሁ ስለ እውነት። ዛሬ እኔ አይደለሁም እና እኔ ልጆቼ አጠገቤ ስለሆኑ ነገ ምን እንደሚሆኑ አላውቅም። ነገር ግን የኔ ልጆች የጠፉን የመሰለኝ ስለ እውነት የኔ ልጆች የጠፉን የመሰለኝ የሚያማምሩ ልጆች የሚያሳዝን ነገር እዛች ሀገር ላይ ወድቋል። ወደድንም ጠላንም እዛች ሀገር ላይ የሚያሳዝን ነገር ወድቋል። በተለይ አረቦቹ መጫወቻ ነው እያደረጉ ያሉት ህዝቡን። ልጆቹ ያንንስ ፊልም አይተው እንዴት ነው ከማህበረሰቡ ከቤተሰብ ጋር የሚኖሩት? እኔ ሊገባኝ አልቻለም። የሚዘገንኑላ
ተሰምቶም ታይቶም የማይታወቅ ነገር ሁላ ነው ሳይ የነበረው። ምን አይነት ስልጣኔ እንደሆነ አላቅም፣ ምን አይነት ሰይጣን እንደሆነ አላቅም። ወንዶች ልጆች፣ ወጣት ወንድ ልጅ ሀበሻዎች እንደ ውሻ አንገታቸውን ታስረው የሴቶችን እግር ጫማ ፈንገሳቸውን ጣታቸውን ሲልሱ ምራቅ ሲተፋባቸው ሲደበደቡ እኔ አላውቅም። በጣም ክፉ መንፈስ ክፉ አውሬ ነው እንትን ያለው። አብዛኛዎቹ ደግሞ ወጣቶች መሆናቸው እጅግ ያሳዝናል። እኔ ብቻ ምን እንደምሆን አላውቅም። የስራ ኃላፊዎች በጣም በአዲስ አበባ መስተዳደር ውስጥ የስራ ኃላፊ የሆኑ ሰዎችን አይቻለው። እግዚአብሔር ኢትዮጵያን እግዚአብሔር ይሁናት። በእውነት እግዚአብሔር ኢትዮጵያን ይሁናት።